ሩታን ጉድ አርጓት እንግዲህ ከሄርሜላ ጋር እንግዲህ እየተጎራረሱ ባይዘው እናንተ። እኔ ግን ያብርሽ ማለት ነው ቤተሰቦች አይቆጡትም ወይ? እኔ ምሎች ራሱ ሄርሜላ የምትባል ግለሰብ ግን ምነካት? ባለ ትዳር ወንድ እንደዚህ መሳ ምናምን ባይዘው ቪዲዮ ስለማይፈቀድ ነው እንጂ አሳያችሁ ነበረ። ቤተሰብ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። እንግዲህ እንደዚህ ያልኩኝ በአዲስ ነገር መጥቼላችኋለሁ። ይህንን የሚያምር አረንጓዴ ቦታ እያየን እስኪ አንዳንድ ነገር እንበል ማለት ነው። እንግዲህ ስለ ቡታጅራ ዩቲዩበሮች አጃይብ የሚያስብል ነገር ነው ማለት ነው። ምንድን ነው ካላችሁ እንግዲህ ያው ስለ አብርሽ ነው ባይዘው እየመጣሁላችሁ። እኔ የምለው ይሄ ልጅ ማለት ነው ቤት ገዛው ምናምን ምናምን ብሎ እኛ በጣም ደስ ብሎን እንደው ለአንተ የዘነበ ለመዳም ቅመሞችም ያርከፍክፍላቸው እያልኩኝ እኔ ደስታውን ሳልጨርሰውስ እሳ ልጅን አደራ ምናምን ምናምን ብሎ ይችኛዋ ደግሞ እየተላላጠች ምናምን ትስመዋለች ምናምን። እኔ ግን እንደዚህ ሆኖ የመጣ ገንዘብ በአናቱ ተከልኪታ ነው የምላችሁ። ወይኔ ድፍረቱ እኮ ድፍረት አይደለም የእውነት አሉ። ቡታጅራ ብዙ ዩቲዩበሮች አሉ ከእህቱ ከምኑ ጀምሮ፣ ግን የእሱ ድፍረት ማርያምን በጣም የበዛ ነው ድፍረቱ ማለት ነው። አስባችሁታል? እች ራሱ ልጅቱ ራሱ ቤተሰብ የላትም ወይ የምለው ቤተሰብ የላትም ወይ ሄርሜላ የምትባለው ግለሰብ ማለት ነው። እንዴት እንደሚያረጋት ምናምን ጭራሽ እኮ በቃ ቤተሰብ ያላት ማትመስል እሱ ራሱ የልጅ አባት ነው። ተከብሮ አርፎ ልጁን ማሳደግ ሲችል እንደዚህ ከሀገር ሴቶች እሽኮለሌ ምናምን ጋር በስማም የምር አንዳንድ ቤተሰብን ማሰደብ ነው እውነት ለመናገር። ምክንያቱም እኔ በነገራችን ላይ ደግሞ አንዳንድ ልጆች ደግሞ የቤተሰብ ፎቶ የምዘቀዝቁ ሰዎች ጤነኛ ናቸው፣ ግን ጤነኛ አይደላችሁ። ምን ያርጓችሁ ቤተሰብ? የምር የቤተሰብ ፎቶ ሲጀመር መዘቅዘቅ እንደኔ ያወጣል ብዬ ተስፋ አላረግም። ምክንያቱም ጥፋቱ የሱ እንጂ የማንም አይደለም ማለት ነው። እና ምን ልላቸው ፈልጌ ነው ቤተሰብ የእናት አባት ፎቶ ግን አትዘቅዝቁ፣ ይቅርታ አድርጉልኝና እነሱን እርገጧቸው፣ ውቀጧቸው ምናምን። እናንተ በየቦታው ትክክል ነው የምትሉት። ሄርሜላ ትክክል ናት ትላላችሁ፣ ሩታ ትክክል፣ ሁሉም ቦታ ትክክል ትክክል ትክክል። እኔ እኮ አንዷ እኮ ኮመንት ላይ መታ እኮ በሄርሜላ እንዳትመጭ ምናምን ብላ እኮ ጥርቅ አድርጋ ሰደበችኝ። የሚገርማችሁ ነገር አትገረም? እሺ ለምሳሌ ምን አድርጋ ነው ሄርሜላ እንዳትመጭ ምናምን ምናምን የምትሉት ማለት ነው? ምክንያቱም ባለትዳር ነው እንትን ያለችው። ወይኔ እዚህ ጋር ደግሞ ምን እያደረግኩኝ ነው? እግሬ ምናምን የለበስኩት የወንዶችን ጫማ ለብሼ ማለት ነው ምን እንደሚመስል እኔ ነገር ራሱ እኮ ጉድ እኮ ነው። እና እንግዲህ አብርሽ ጉድ 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 የሚያስብል ነገር በየጊዜው የምናየው አጃይብ ያስብላል። እና እንግዲህ እየተሳሳመ ከዚች ሄርሜላ ከምትባለው ልጅ ጋር መተዋል ማለት ነው። እናንተ ምን ትላላችሁ? ሄዱበት እንሄድበት። እውነቴን ነው የምላችሁ። ደግሞ ትክክል ትክክል አትበሉ እናንተ ለአንዱ ሆኑ። እኔ ግን ጥፋተኛ ናቸው ብዬ ማስበው እቺ ራሱ ሄርሜላ የምትባል የልጅ አባቷ ባለ ትዳር ውስጥ ገብታ በልጅና በእንትን ገብታ እንደዚህ ማድረጉ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ቢኮዝ ስለዚህ እናንተ ደግሞ ትክክል የምትሉት ነው፣ ትክክል አይደለችም ሲጀመር። እዛ ላይ አለባበሷ ምናምን ባለ ትዳር ወንድ እንደዚህ እየሳመች ምናምን እኔ በጣም ነው የሰለቸኝ እግዚአብሔርን። ግን አንዳንዴ እናንተ ግን ስለምትወዱ ነው እንደዚህ አይነት ነገር ስለምትወዱ ነው። እሱም በጣም ሁሌ እንደዚህ መረብ እየሆነ የመጣው ማለት ነው እውነት ለመናገር ሰው። እና ምን ልላችሁ ፈልጌ ነው እኔ የሚሰራቸው ነገሮች አሁን በጣም ሞጥ እየረገጠ ነው። ይሄ አብርሽ የሚባል ቤተሰቦችን እያሰደበ ነው ምናምን በቃ እንጃ። ለቤተሰብ ክብር አለመኖር ይሄ ብዬ የምለው እንደኔ ማለት ነው። ስለዚህ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። እና እንግዲህ ጓዜን ጠቀላልዬ ሄጃለሁ ምናምን ነገር አለ። እኛ ደግሞ ስንጠብቀው የት ነው ምናምን ብለን ለካ እንትና ጋር ነው ሄርሜላ ጋር ጉዞውን ወደ ሄርሜላ ብሏል አብርሽ ማለት ነው። አብርሽ አቤት ትዕግስቱን ስጠኝ ማለት አሁን ነው። ይሄን ነው የምላችሁ። በዚህ ልክ መጃጃል ፈጣሪ የምነካ ኸረተው አብርሽ ተው፣ ቤተሰቦችን አታሰድብ። ህግ አምላክ ሰውዬ በህግ አምላክ ቤተሰቦችን እያሰደብክ ነው እንዴ? ምን አስበህ ነው ግን በዚህ ልክ እንደዚህ መሆኑ አግባብ ነው ብለህ ታስባለህ? እኔ አላቅም፣ ብቻ እኔ አላቅም። የምር እኔ በጣም ነው የገረመኝ በእውነቱ ከሆነ። እናማ ይሄ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ሌላ ብዙ ወሬ የማላወራባችሁም። እንግዲህ ያው አረንጓዴ ቦታ እያያችሁ እንዴት አያችሁት? አረንጓዴው ባይዘው ግቢያችን ነው ይሄ ማለት ነው። ሴትዮ ያለችበት ግቢዋ ስለሆነ በጣም የሚያምር ግቢ ነው። እንዴት አያችሁት? ግቢው በጣም ያምራል። በጣም ነው የሚያምር በነገራችን ላይ የሴትዮ ግቢዋ ማለት ነው። እና አረንጓዴ ራሱ በጣም ደስ እኔ በነገራችን ላይ አረንጓዴማ ቦታ በጣም ነው የምወደው። በጣም ሙቼ ከምነግራችሁ በላይ ማለት ነው።
እና ይሄ ነው ያለው ነገር። ሌላ ወሬ ላወራባቸው ሙዶች፣ ማሮች፣ ፍቅሮች። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይፈልግን። ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ በጣም በጣም ነው የምናመሰግነው። አክባሪው ያክብርልን እያለን እንግዲህ የዛሬው ቪዲዮዎችን በዚህ ይጠናቀቃል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ እንቀበላለን። ምክንያቱም ኮሜንት መስጫችን ክፍት ስለሆነ ምንም ሌላ ነገር ስለማያስፈልግ ሀሳብ ስጡ ማለት ነው። በዛ ባሻገር ግን ሰላማቸው ብዙ ይበልልኝ። እኔ ምርጦች ምርጣ ምርጦች ቴንኪዩ